ፊታችን እንዲታደስና እንዲጸዳ ግዴታ ይሄንን ማስክ መጠቀም አለብን። ዛሬ የምንሰራው ፒል ኦፍ ማስክ ነው። ፒል ኦፍ ማስክ ለፊት ቆዳ በጣም አስፈላጊና የሞቱ ቆዳዎችንና ቆዳ ላይ የሚገኝ ኤክሰስ ኦይል አፍንጫችን ዙሪያ ዋይት ሄድ ብላክ ሄድ የምንለውን ያነሳልናል። በዛ ላይ አንታይ ኤጂንግ ነው፣ ቆዳችን እንዳይሸበሸበ ያደርጋል። ሲቀጥል ደግሞ የሞቱ ዴድ ስኪኖችን ወይም የሞቱ ሴሎችን ከፊት ቆዳችን ላይ ያነሳልናል። የፊታችንን ሙሉ ለሙሉ የማጽዳት ሂደት ነው የምንሰራው። ሰላም እንዴት ናችሁ? ዘበናይ ነኝ። እንኳን ወደዚህ ዚ ቢዩቲ ዩቲዩብ ቻናል በሰላም መጣችሁ። አዳዲሶችን ዌልካም ብያለው። ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹን ከመቀመጫ የተነስቼ ሰላም እንዴት ናችሁ ቤተሰቦች፣ አበረታቶች እንዴት ናችሁ? ዛሬ እጅግ በጣም የተወደደና ለቆዳችን እጅግ በጣም አስፈላጊ የቆዳ እንክብካቤ ስናደርግ ግዴታ የሚያስፈልገንን አንዱን ፔሎ ማስክ ነው። ከቆዳችን ላይ ያሉ ብዙ ነገሮችን ሙልጭ አድርጎ የሚያነሳልን ነው። ወቅቱ የጾም ወራት ስለሆነ በእንቁላል የሚሰራውን ፔል ኦፍ ማስክ እኔ ዛሬ በወፍራም ተልባ ነው የምሰራው። ተልባ እጅግ በጣም ብዙ በርካታ ጥቅሞች አሉት። ከቆዳችን ላይ ብዙ ነገሮችን ማንሳት ይችላል፣ ያው ስንቀባው ጥብቅ ስለሚል ማለት ነው። ሲቀጥል ደግሞ ናቹራል የማራስ በተፈጥሮ የማራስ ከፍተኛ የሆነ አቅም ስላለው የቆዳ እንደ ማርጠቢያ መሆን ይችላል። ቆዳን ቦስት እንዲያደርግ ፍፍት እንዲል እንዲያምር ቆዳ ላይ ያሉ ብጉርና ፒምፕሎችን እነዚህ የሚያባብጡ ሽፍታዎችን ሁሉ ከቆዳ ላይ ስለሚያነሳ ተልባ እጅግ በጣም ዋና ግብአት መሆን የሚችል ነው። ጾመኛ ያልሆናችሁና የማትጾሙ በዚህ ወር ካላችሁ ተልባው ፋንታ እናንተ የኤግ ዋይት ወይም ደግሞ የእንቁላል ነጩን ክፍል መጠቀም ትችላላችሁ። ግን እመኑኝ በዚህ መልኩ እስቲ ሞክሩት ማለት ነው። እኔ 2 ጊዜ ተጠቅሜዋለሁ። በጣም ቆንጆ ለውጥ ነው ያገኘሁበት። አንድ የሰራሁትን 2 ጊዜ አካፍየው ማለት ነው። በደንብ ነው ብዙ ነገሮችን ምልጭ አድርጎ የሚያነሳልን። ሌላው ኮፊ ነው የተጠቀምኩት 2 ማንኪያ። እንደምትሰሩት የውህድ መጠን ይወስነዋል። በጣም ቆንጆ ነገር ነው። ቡና ፊትን በጣም ብራይት ያደርጋል። በውስጡ ደግሞ ያው ካፌን ስላለው በጣም ቆንጆ ቆዳ እንዳያረጅ የሚያደርግ ባህሪ አለው። ይህም ደግሞ አንታይ ኤጂንግ ነው ማለት ነው። እንታይ ኢንፍላማቶሪም ነው። ሽፍታንና የፊት መቆጣትን የተለያዩ ነገሮችን በሰን ዳሜጅ የሆነ ቆዳን የበገነ ቆዳን ማለት ነው ሂል እንዲያደርግ እንዲድን የማድረግ ባህሪ ያለው። የተለያየ የጠቆረባችሁ ቦታ ራሱ ያንን ቦታ ወደ ነበረበት የመመለስ ቆዳን እንዲረጋጋ የማድረግ ስራ ይሰራልና ዛሬ የምንጠቀመው ሁለቱን ነው ማለት ነው። ቡናና የተልባ ጄሉን ነው የምንጠቀመው። ተልባውን ስንቀቅል እንዳያችሁት ወፈር አድርገን በዚህ መልኩ ቀስ ብለን ጊዜ ወስደን እናደባልቀዋለን። ውሃ ወይም ሌላ ነገር ምንም ነገር አልጨመርንበትም። እንዴት እንደሚያምር እዩት። እዚህ ጋር ሌላው ትንሽ የጨመርነው ነገር ሲትሪክ አሲድ የበለጸገውን በተፈጥሮ ሎሚ ትንሽ ጨምር ያለው ማለት ነው። ሎሚ በጣም በትንሹ ነው የምታደርጉት፣ በጣም በትንሹ። በተለይ ደግሞ በጣም ሴንሲቲቭ ስኪን ያላችሁ ሰዎች ባትጠቀሙትም ጥሩ ነው። 2 ብቻ ለማጽጃነት ይበቃል ማለት ነው። ለፊትን ለማጽዳት በጣም በቂ ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ፊቴ በጣም ታጥቤ ንጹህና ደረቅ ነው። ምንም ነገር አልተቀባሁትም፣ ንጹህ ነው። እንደውም ትንሽ ለብ ባለ ሞቅ ባለ ውሃ ነው ፊቴን የታጠብኩት፣ ወዲያው ነው የተቀባሁት ማለት ነው። የሰራሁትን ማስክ እንደዚህ በጣም ንጹህና ድርቅ ባለ ቆዳ ላይ ስትቀቡ፣ ድርቅ ስላችሁ ውሃ ነገር እርጥበት የለውም ፊቴ። የኮፊው ይሄን የሰራነውን የኮፊውንና የተልባውን ውህድ ልጥፍ አድርጎ እንዲይዝ እርጥበት እንዳይኖረው ማለት ነው። በንጹህና በደረቅ ቆዳ ላይ በደንብ አድርጋችሁ የሰራነውን ውህድ ታዳርሳችሁና ትቀባላችሁ። ይሄንን ነገር ደራርበን ስለምንቀባ መጀመሪያ ይሄንን ከስሩ ተቀቡትና ይሄንን ማስክ ደግሞ ሌላኛው እነዚህ የሞቱ ሴሎችን ከፊታችን ቆዳ ላይ ለማንሳት ውህዱ ደግሞ ትንሽ ረዘም ላለ ጊዜ ቆዳችሁ ላይ ቁጭ ውጥር ብሎ ቁጭ እንዲል የሚረዳን ሌላው ምንድነው? ሶፍት ነው የምንጠቀመው። ሶፍት ትጠቀማላችሁ። ሶፍቱን ቁርጥርጥ እያደረጋችሁ ለማስቀመጥ በሚመቻችሁ መልኩ ለፊታችሁ ላይ ልጥፍ እያደረጋችሁ በሶፍቱም ላይ ትደረቡበታላችሁ። መጀመሪያ ግን ቆዳችሁ ላይ ሙሉ ለሙሉ አጥግባችሁ ተቀብታችኋል። ዜን የቆራረጣችሁትን ሶፍት እያደረጋችሁ በላዩ ላይ ትደርባችሁ ትቀባላችሁ። ይሄንን ውህድ ስትቀቡ ትንሽ ረዘም ላለ ጊዜ ወስዳችሁ ማታ ላይ ብታደርጉት ጥሩ ነው፣ እረፍት ባላችሁ ቀን። ምክንያቱም ከተቀባነውም በኋላ ጊዜ ይወስዳል እንዲደርቅና ስራውን እንዲሰራ የተጨማደዱ ቆዳዎችን
ወደ ነበረበት ሪላክስ እንዲያደርግ ይረዳዋል። ውህዱ እላያችን ላይ መቆየት አለበት ስራውን እንዲሰራ። ኮፊው፣ ቡናው፣ ተልባው ወደ በደንብ አድርጎ ከቆዳችን ጋር እንዲዋሃድ ጊዜ ይፈልጋል እና ረዘም ላለ ሰዓት ይፈጃል። ቢያንስ ከ20 እስከ 30 ደቂቃ እፊታችን ላይ ይቀመጣል ማለት ነው። አንደኛ እስከሚደርቅ መጠበቅ አለብን። ሳይደርቅ ካነሳ ነው ያው ፒል ኦፍ ማስክ እንደ ስሙ አይሆንም ማለት ነው። ቤተሰቦች ላያችን ላይ ያለውን ነገር ብድግ አድርጎ ከቆዳችን ውስጥ ሰርስሮ እንዲያወጣው መድረቅ አለበት። እነዚህ ያደረግናቸው ነገሮች ቆዳችን ላይ ጥብቅ ማለት አለበት። በነገራችን ላይ መጀመሪያ ከስር ስለቀባ ነው በቃ ጥብቅ ነው የሚለው ሶፍቱም ምኑም ሁሉም አንድ ላይ። በኋላ ድርቅ ብሎ ስታነሱት ቆሻሻውን ቆዳችሁ ላይ ያለውን ነገር ነው ብድግ ይዞት የሚሄደው ማለት ነውና በመታጠብ የማይወጡ ስንታጠብ የማይወጡ የተለያዩ ቆዳ ላይ ተለጥፈው የሚገኙ ነገሮች በዚህ ማስክ ብድግ ነው የሚሉት። በተለይ ደግሞ አፍንጫ ዙሪያ፣ ግንባር ላይ ምናምን እንደዚህ ኤክሰስ ኦይል ያለብን ዋይት ሄድስ፣ ብላክ ሄድስ የምንላቸው አለ አይደል? በጣም የሚያስጠሉ ነገሮች በቃ የውበትን ነው ቅንስ የሚያደርጉት ማለት ነው ፊት ላይ እንደሱ አይነት ነገር ሲኖርና እሱን ብድግ አድርጎ ከፊታችን ላይ ያነሳልናል። እንዳልኳችሁ እንቁላልን መጠቀም ትችላላችሁ ጾመኛ ያልሆናችሁ። በዚህ ግን ተልባው ራሱ በጣም እጥፍ ድርብ የሆነ የቆዳ ጥቅም ስላለው ቆዳን እያራሰ የሚያስተካክለው ነገር አለ ተልባ። ብዙ ደግሞ ጥቋቁር ነገሮችን ከፊት ቆዳ ላይ የሚያነሳልና እኔ ተልባ በጣም ብዙ ነገር ለመብላትም በብዙ ቪታሚንና ሚኔራልስ ሪች ነው። ሶ ለመብላትም ለመቀባትም ተልባን በጣም ተመራጭ አድርጉት። በዛ ላይ በጣም ርካሽና በደንብ የምናገኘው ነገር ስለሆነ ማለት ነው። እንግዲህ ይሄማ ወሩ ጾም ስለሆነ በዛው ለጾመኞች ለሁለቱም እምነት ተከታዮች እንኳን ለጾማችሁ አደረሳችሁ ላለሁኝ እና እንግዲህ ይሄው ሙሉ ለሙሉ አጥግቤ ተቀብቼ ፊቴ ላይ ልጥፍጥፍ ብሏል። ጊዜ ወስዷል። እውነቴን ነው የምላችሁ በጣም ለረጅም ጊዜ እንደውም ወስዶብኝ፣ አረ እንደው በቃ ደግሞ ስራ ነበረብኝ እና በቃ እንደዚህ ሆኜ በግድ ነው የደረቀልኝ ማለት ነው። ቶሎ አይደርቅም እንዳልኳችሁ። ለዚህ ነው ጊዜ ወስዳችሁ እንትን ማለት አለባችሁ፣ ጊዜ ወስዳችሁ መቀባት አለባችሁ ምላችሁ። ምክንያቱም ሲደርቅ ነው በቃ ሙሉ ለሙሉ ያን ስቲክ አድርጎ ጥብቅ አድርጎ ከዛ ነገር ላይ ይዞት የሚነሳውና ጸጉራችሁን ቅንድባችሁን እንዳይነካባችሁ። ሲደርቅ በጣም ነው የሚያመው ስታነሱት ማለት ነው። አብሮ ነው ቢዞ ብድግ የሚልክ ቆሻሻውን እንደሚያነሳውና ይሄው እዚህ አካባቢ በጣም ዙም አድርጌ ለመቅረጽ ስላልተመቸኝ ነው። ፊቴን እንደውም በጣም አቅርቤዋለሁ እንደምታዩት። እንደውም አንዳንዱ ጉንጭ አካባቢ በደንብ አልደረቀልኝም እንደምታዩት። ነገር ግን እናንተ ጊዜ ወስዳችሁ በደንብ ድርቅ እላያችሁ ላይ ማለት አለበት። ምክንያቱም ብድግ እንዲያደርገውና ቆዳዬ አንደኛ የሰጠነው ነገር ምጥጥ ነው ያደረገው። በቃ ጥርት ነው ያለው። ከዚህ በኋላ ፊታችሁን በሳሙና ሆነ በሌላ ነገር መታጠብ አያስፈልግም። ጀስት በውሃ ብቻ ለቅለቅትሉና የተራረፈውን ኮፊውን ነው የምታነሱት። ኮፊ ራሱ በጣም በርካታ የሆነ ለቆዳ ከፍተኛ የሆነ ዲቶክሲድ ነው። ለማጽዳት በተለይ ከፍተኛ የሆነ ዲቶክሲድ ስለሆነ ጽድት ነው የሚያደርገው ኮፊ። እመኑኝ ፊት ከማጽዳታችሁ ከምታጸዱት ነገር ጋር ኮፊ በደንብ መጠቀም አለባችሁ። ቡና በዛ ላይ ቆዳችን እንዳይሸበሸብ ያደርጋል። አንታይ ኤጂንግ ነው። ተልባ በቃ ምን ብዬ ልንገራችሁ። ሎሚ ደግሞ ያው ሲትሪክ አሲድ ስለሆነ እሷም ጽድት የማድረግ ነገር አላት። ግን እንዳይበዛ ሎሚው በጣም እንዳይበዛ በጣም እኔ እንዳረኳት ጀስት 2 ድሮፕ እንደዛ 2 ጠብታ ምናምን ነገር ነው የሚያስፈልገው። ፊቴን ባንዴ ነው ፋ ያደረገልኝ። ቅይር ነው የሚያደርጋችሁ። እውነት እመኑኝ። ለ30 ደቂቃ ውሰዱና ቢበዛ ስታዘጋጁ ምናምናችሁን ስታዘጋጁ ለማዘጋጀት በጣም ቀላል ነው። 40 ደቂቃ ምናምን ቢወስድባችሁ ነው። ከዛን 1 ሰዓት በማይሞላ ጊዜ ውስጥ ፊታችሁ ብርት ነው የሚለው። በተለይ ወደ ውጭ የምትወጡ ከሆነ ፊታችሁ ድክምክም ያለባችሁ ከመሰላችሁ እንደዚህ አድርጉ። ዘርፈ ብዙ የሆነ ከማጽዳቱም በላይ ደግሞ ቆዳችን እንዳይሸበሸበ ያደርጋል። ቆዳችን እንዲተነፍስ ያደርጋል። ሙሉ ለሙሉ የቆዳችንን ቀዳዳ ስለሚከፍተው ማለት ነው። እጅግ በጣም አመሰግናለሁ። እንደተለመደው ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። አመሰግናለሁ።